ምች እንዲኖርባችሁ እባካችሁ ህፃናትን አትሳሙ፣ እስከሞት ድረስ ሊያደርሳችሁ ይችላል። በተለይ ደግሞ እድሜያቸው ከ6 ወር በታች የሆኑ ህፃናትን እባካችሁ ልለምናችሁ አትሳሙ። ምክንያቱም እስከ ሞት ድረስ እስከ አንጎል ኢንፌክሽን ሊያደርሳችሁ ይችላል። ምክንያቱን ላስረዳችሁ። ይሄ በተለምዶ ምች የምንለው በሄርፐስ ሲምፕሌክስ ቫይረስ ምክንያት የሚመጣ ነው። ህፃናት ደግሞ የበሽታ መከላከል አቅማቸው ገና አልዳበረም። እናንተ ምቹ ቆስሎ ከዳንም በኋላ ቢሆን ብትስሟቸው ሊተላለፍ ይችላል። እጃቸው ላይ ብትስሟቸው፣ ጉንጫቸው ላይ ብትስሟቸው፣ እግራቸው ላይ ብትስሟቸው ሊተላለፍባቸው ይችላል። የበሽታ መከላከል አቅማቸው ገና ስላልዳበረ ማለት ነው። ለዚህ የአንጎል ኢንፌክሽን፣ የሳምባ ኢንፌክሽን፣ የተለያዩ አይነት የአካል ኢንፌክሽን ሊያመጣባቸውና ለከፍተኛ አደጋ ሊገጥማቸው ይችላል ማለት ነው። እስከ ሞት ድረስ ሊያደርሳቸው ይችላል። ለዚህ በፍጹም በተለይ ደግሞ እድሜያቸው ከ6 ወር በታች የሆኑ ህጻናትን መሳም የለባችሁም። የከንፈር ላይ ኢንፌክሽን ካለባችሁ ይሄ የምች ኢንፌክሽን ካለ ማለት በምንም ተአምር ወላጆች ራሱ አዳምጡኝ፣ ልጆቻችሁን በፍጹም ማሳም የለባችሁ። እድሜያቸውም ደግሞ ተለቅ ያሉ ህፃናት ቢሆኑ በፍጹም እንደዚህ አይነት ኢንፌክሽን ካለባችሁም እነሱንም መሳም የለባችሁ። ምክንያቱም ለእነሱ ከፍተኛ ህመም ያመጣል። እድሜ ልክ የማይጠፋ የሄርፐስ ሲምፕሌክስ ቫይረስ ትሰጧቸዋላችሁ ማለት። ስለዚህ እባካችሁ ወላጆችም ሰዎችም ተጠንቀቁ ከእንደዚህ አይነት ነገር ማለት ነው። ረጅም ዓመት ህሙማንን በማገልገል የሚታወቀው አንጋፋው ኢትዮ ሆስፒታል ማንኛውን ከህፃናት ጋር የተገናኘ የህክምና አገልግሎት ማግኘት ይችላላችሁ። የህፃናት የውስጥ ደዌ ህክምና እንዲሁም ደግሞ የቀዶ ህክምና አገልግሎት በሙያው የረጅም ዓመት ልምድ ባላቸው ሐኪሞች በመታገዝ እንዲሁም ደግሞ ከተሟላ ላቦራቶሪና ከተሟላ ኢሜጂንግ ጋር በመታገዝ ማንኛውን ከህፃናት ጋር የተገናኘ የህክምና አገልግሎት በአንጋፋው በኢትዮ ሆስፒታል ማግኘት ይችላላችሁ። ዶክተር ሶፎንያስ ኤርሚያስ ነኝ። አመሰግናለሁ።